አስቸኳይ የጥንቃቄ መልእክት ነው። ይህንን ቪዲዮ ሁላችሁም ሼር ተደራረጉ። አንድ ከውጭ ሀገር የመጡ ዲያስፖራ ለገጣፉ አካባቢ ያሉበት ቤት ግቢ በሌሊት በኃይል ይንኳኳል። ከእንቅልፋቸው ተነስተው ወደ በሩ በመጠጋት ማን ነው ሲሉ ይጠይቃሉ። ከውጭ የሆኑ ያንኳኩ ሰዎችም ከፌዴራል ፖሊስ ነው የመጣ ነው፣ የፍርድ ቤት ማዘዣ ይዘናል፣ በሩን በአስቸኳይ ይክፈቱ ይላሉ። በበር ስርም ይዘናል ያሉትን የፍርድ ቤት ማዘዣ ወረቀት ይወረውራሉ። በዚህም ጊዜ ከውጭ ሀገር የመጡ ግለሰብ ቆዩኛ አንዴ ውሻ ላይ የተፈታ እሱን ልሰረው ልብስም ልደርብ ብለው ይመለሳሉ። ለጎረቤታቸውም ናውጣና እይልኝ ሰዎቹን ብለው ይነግሯቸዋል። ይህም ባሉ ጊዜ ማዘዣ ይዘን ነው የመጣ ነው፣ ይኸው ማዘዣው ብለው በበር የወረወሩ ሰዎች ከበር ላይ በፍጥነት ጠፉ። እኚሁ ግለሰብ ስላጋጠማቸው ነገርና ለሌሎች ጥንቃቄ እንዲሆን በሚል በበር ስር የተወረወረው ወረቀት ጭምር አንድ ላይ አያይዘው መልእክታቸውን አጋርተዋል። ወረቀቱን ለገጣፎ ፖሊስ ማስረከባቸውና በወቅቱም ትክክለኛ የፍርድ ቤት ማዘዣ ወረቀት ተደርጎ የተዘጋጀ ነው፣ እኔ ከውጭ ሀገር ነው የመጣሁት፣ አፍነው ሊወስዱኝ ነበር፣ እግዚአብሔር ነው ያተረፈኝ ሲሉ ለቲክቫህ ኢትዮጵያ ተናግረዋል ሲል ቲክቫህ ኢትዮጵያ ይህንን አስነብቧል።